የኒያገር ወሎ ነው አቦ። ሰላም ሰላም ፋሚሊዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የፍቅር ሀገር በሆነችው ወሎ ሐይቅ ላይ ነው ያለነው። እንግዲህ እንደምታዩት በጀልባ ዘናፈታ እያለን ወደ ገዳሙ ቦታ እየሄድን ያለን። ሰላም እንዴት ናችሁ? የማሚላ አርቲስት ቤተሰቦች የፍቅር ሀገር የሆነችውን ወሎ ሐይቅን ላስቃኛችሁ ወድጃለሁ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። የሙሐባው ሀገር፣ የደጋጎች ሀገር፣ ያባ መስጠት ሀገር መነሻችን ያደረግነው ወሎ ኮምቦልቻ ነው ማለት ነው። እንግዲህ መናኸሪያ አካባቢ ነው ያለነው። መኪና ለመያዝ እየሄድን ነው ማለት ነው። አሁን መኪና ይዘን ጉዞ ጀምረናል። ኮምቦልቻን በጥቂቱ አሳያችኋለሁ ማለት ነው። የኮምቦልቻ ልጅ ነኝ ወሎዬ ነው ስሜ አፈሩ እንደ ስጋ ቦርከና ነው ደም ደካከመኝልሽ አሁን ተናራቢ ሳላጣህሎ። አሁን የደረስንበት ቦታ ደግሞ ሀረጓ አካባቢ ነው። መንገዱ በጣም ብዙ ትውስታ ያለባችሁ ሰዎች ትኖራላችሁ። ከኮምቦልቻ ደሴ ስትመላለሺ ሀረጉን አታቂም ብሎ ሰው አማሺ ምናምን ይባልላታልና እጅግ በጣም የሚያምር ጉዞ እያደረግን ነው። ወሎ ደሴ ላይ ገብተናል ማለት ነው። ደሴን በጥቂቱ አሳያችኋለሁ ማለት ነው። በጣም የሚያምር ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። የሼህ ሁሴን ጅብሪል ሀገር፣ የአባ መፍቀሪ ሀገር፣ የግሸን ደብረ ከርቤ መገኛ ምድር፣ የቅዱስ ላሊበላ መገኛ ወሎ። ወሎ ፍቅር፣ ፍቅር ወሎ መኖሪያው ቃል ተቻችሎ የተባለለት የሙሐባ ሀገር። እንግዲህ በቃሌ መሰረት ሐይቅ ላይ ገብቻለሁ ማለት ነው። አሁን ያለሁት አደባባዩ አካባቢ ነው። ወሎ ሐይቅ ላይ ስትመጡ የመጀመሪያ ስራችሁ የሚሆነው እንግዲህ አሳ መብላት ነው። እኔ ብዙ ጊዜ የማደርገው እንደዛ ነውና ስለዚህ አሳ ቤት ገባን ማለት ነው። ይኸው አሳ ቤት ገብተናል። ለብለብና ቁርጥ ነው ያዘዝነው። ቁርጥ ካልበላው አሳ ይበላው አይመስልኝም አንዳንድ ጊዜና ትንሽ የሚያቃጥሉ ነገሮች ደስ ይሉኛል። እና ይኸው ቁርጡንም ለብለቡንም ከጓደኛዬ ጋር እየበላን ያለነው ማለት ነው። በጣም ኢንተርቴን ያደርጋል። በጣም ደስ ይላል። አሁን ቀጣይ የምናደርገው ምንድነው? ወደ ባህሩ ጉዞ ነው የምናደርገው ማለት ነው። ባህሩ ላይ ደርሰናል። እንደምታዩት ይኸው ባህሩ ከታች ይታያችኋል። ወደ ሪኩም ነው እየገባን ያለነው ማለት ነው። በጣም ያምራል ይሄ አካባቢ፣ አየሩ ራሱ ንፋሱ ምናምን ደስ ይላል። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ አሁን የምገኘው በፍቅር ሀገር በሆነችው ወሎ ሐይቅ ላይ ነው ያለው። እንግዲህ ዘናፈታ እያለን ሐይቅን በደንብ እንጎበኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ጋር ቁጭ ብለን እንግዲህ አሳ ጥብስ አዘዘን ማለት ነው። ሁሉንም ያዛ አይነት ካልቀመስን ብለን አሳ ጥብስ አዘን እዚህ ጋር ደስ በሚል ሁኔታ እየበላን ነው ማለት ነው። እዚህ ሆናችሁ ስታዩት በጣም ነው ደስ የሚለው ቫይቡ። የተወሰነ ዝናብ አለ፣ ያን ያክል የሚረብሽ ባይሆንም ማለት ነው። አየሩ ቀዝቀዝ ይላል። ስለዚህ ፎቶ ተነሳን። ከዚህ ጋር ስታዩት ቪው በጣም ነው ደስ የሚለው። ስለዚህ አንድ አራቱን ደግሞ ጀልባ ይዘን ወደ ገዳም ልንሄድ ነው ማለት ነው። እንደምታዩት ያማረ እየጮህን እየዘፈንን እየተዝናናን ያለው ወዴት ወይ ሰላም ሰላም እንዴት ናችሁ? ውድ የማሚላ አርቲስት ቤተሰቦች እንግዲህ እጅግ በጣም በሚያምር ቦታ ወሎ ሐይቅ ላይ ባህሩ ላይ እንዲህ እየተዝናናን ደስ የሚል ጊዜ እያሳልፍን ነው። አዲሴ ጓደኛዬ እንግዲህ አብረኝ ስለሆንክ እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው። እኔም ደስ ብሎኛል። ኢንጆይ እያደረግን ያለን ወሎ ፍቅር፣ ፍቅር ወሎ መኖሪያው ቃል ተቻችሎ የተባለለት የሙሐባ ሀገር፣ የኔ ሀገር ወሎ ነው። ጥርሴ የነተረው በወይራ መሟጫ የኔ ሀገር ባቲ ነው ካፋሮቹ መውጫ። ባምባሰል ወረስህ በሰቆጣ ዋግሹም ቀብራራው ወሎዬ ልቤ የሚታከም የኔ ሀገር ወሎ ነው አቦ። መገን ወሎ ምድር የግሸን መገኛ የነላሊበላ የዳናው መገኛ የምዬ ወይ ብላ ረ ወሎ 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 ሸጋየዋ እኔ አንቺን ብረሳ ሞት ይርሳኝ ወርቅዋ። የኔ ሀገር ወሎ ነው አቦ። የሙሐባው ሀገር፣ የሸጋ ልጅ ሀገር፣ የደጋጎቹ ሀገር የኔ ሀገር ወሎ ነው። ረባቲ ባቲ ከሚሴ ከሚሴ ሸጋዋ ኮምቦልቻ እናት ዓለም ደሴ። እንዴት ነው አምባሰል የግሸን ዳገቱ የሸጋ መፍለቂያው ይለያል መሬቱ። ወርቅዋ የግሸንን መስቀል ደብሩን ተሳልሜ ቅዱስ ላሊበላ ከድንበሩ ቁሜ። የግሸንን መስቀል ደብሩን ተሳልሜ ቅዱስ ላሊበላ ከክበቡ ቁሜ። ባምባሰል ተራራ በከርቤው ታግሜ በሽሎ ከወንዙ ዳር ፍቅር ተጎንጭቼ በሼህ ሁሴን ጅብሪል ቱፍታ ተቀብቼ ጀምዓው በፍቅር ስቆ ያሳደገኝ የመምሪያ አብደላ የሼህ ገብረ መስቀል የነፋጦ ልጅ ነኝ። ወላሂ አረበጊ ሸኗ
ያለ ጊዜ በማራ አንደበቱ የሰራ አካላቴ በፍቅር መግነጢስ ይብረከረካል። ፋሚሊ እንዴት ናችሁ? ደህና ናችሁ? ዘና ፈታ እያላችሁ በጣም ደስ የሚሉ ጊዜያት እናሳልፋለን። ከእናንተ የሚጠበቀው አብራችሁን መቆየት ነው። እንግዲህ ገዳሙ እናየዋለን። ከዛ በኋላ አሪፍ ጊዜ ይኖረናል። ማሚላም አርቲስት ማን ነው? እኔ ሀይቅን ለማስጎብኘት እንጂ ስለኔ ልገልጽ አይደለም የመጣሁት። ማሚላ አርቲስት ማን ነው? ተናገር። ማሚላ አርቲስት ውረድ። አንድ አድርገው፣ አምስት አድርገው። አምስት አድርገው የለም ሶስት አድርገው ነው። ሶስት አድርገው። እሺ እኔ 100 አድርገው ብዬ ነው አመት የምጠብቅህ 100 እስከምታደርግ። በጣም ነው የሚያምረው። አየሩ እንዴት ደስ እንደሚል እንዴት ሰላም እንደሚሰጥ መታችሁ ብታዩት በጣም ደስ ይለኛል። ወደፊት ትልልቅ የሚጎበኙ ቦታዎች ይኖሩታል። ሀይቅ በጣም ትልቅ ሀገር ነው ማለት ነው። በጣም ሊጎበኝ ሊታይ የሚገባው ብዙ ታሪካዊ ቦታዎች ያሉት ሀገር ነው ሀይቅ። መታችሁ ብትጎበኙት እጅግ በጣም ደስ ይለኛል። እንግዲህ አሁን ወደ ገዳሙ ጋር ደረስን ማለት ነው። ያው እዚህ ጋር ገዳሙ ጋር ወረድን ከጓደኞቼ ጋር። እንግዲህ አንዱ ጓደኛዬ የክርስትና እምነት ተከታይ ስለሆነ መስቀልና አንዳንድ ነገሮችን ለመግዛት ወደ ገዳሙ ገባ። እኛ እዚህ ጋር ነው ያለነው ማለት ነው። ገዳሙ እንግዲህ ከውጭ ጋር ሲታይ ይሄን ይመስላል። እንግዲህ ፋሚሊዎች ገዳሙ ይሄን ይመስላል። በተወሰነ መንገድ አሳይቻችኋለሁ። እዛ ጋር እንግዲህ የምትፈልጉትን ነገር መግዛት ትችላላችሁ። አዲስ መስቀል ሊገዛ ሄዷል ጓደኛዬ፣ እዛ ጋር እየገዛ ነው ያለው። ጓደኛዬም ገዛዝቶ ጨረሰ። የኔ ሀገር ወሎ ነው። ኧረ የእጁ እንዴት ነው ወልዲያ በፍቅሩ ያኖራል በመሐባው ጉያ። እንደምነው ቆቦ ኮረማን ለማጣ የአባ ስበር አገር ዋግና ሰቆጣ 10 ጊዜ ልሙት ራያን ከማጣ መገን ሸጋያዋ ርምርምዮ ላለይ ስመራዬ ላይኛው ሮቢት ታችኛው ጎብዬ መገን የጀግና አገር የአባ ስበር ሚዜ ከጠመዳ አይፈታም ዘራፍ ያለ ጊዜ። የኔ አገር ወሎ ነው አቦ የጀግና አገር ወሎ። እሰይ የቦርከናን ውሃ ጠጣሁት በፎሌ የሆርማትን ውሃ ጠጣሁት በፎሌ። መገን የወሎ ልጅ መገን የሸጋ ዘር ወሎን ያሰኘኛል የ40 ቀን። ተመለሰን ወደ ሀይቅ ተመለስን። እንግዲህ በማታው መኪና ኮምቦልቻ መተን አድረናል ማለት ነው። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናችኋለሁ። ሰብስክራይብ ስለምታደርጉ ስለምታበረታቱ ማለት ነው። ቀጣይ የት እንድሄድላችሁ ትፈልጋላችሁ ኮሜንት ላይ አስቀምጡልኝ። በዚሁ አጋጣሚ ሰዎችን ሰርፕራይዝ ማድረግ የምትፈልጉ ሰዎች ካላችሁ ከታች በማስቀምጥላችሁ ዩዘር ኔም ቴሌግራም ላይ ብታዋሩኝ ሰርፕራይዝ አደርግላችኋለሁ። ማስታወቂያ መስራት ጀምሬያለሁ፣ የድምጽም የቪዲዮ ማለት ነው። የሚገኘው ወሎ ኮምቦልቻ ላይ ነው። ስፔሻሊ ወሎ አካባቢ ያላችሁ ሰዎች ትዕዛዝ ብታዙን እዛው ቦታው ድረስ መገኘት እንችላለን ማለት ነው። ይህን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ለብዙ ሰዎች አድርሱልኝ። እንግዲህ በአዳዲስ ስራ ወደ እናንተ እመጣለሁ። ቴንክ ዩ ሶ ማች፣ ወዳችኋለሁ።